ሻምፒዮንስ ሊጉ ተውስና ቀጣይ ዓመት ጡረታው ወጋው እኛ ከፍላችኋለን እየሰበሰብን ጡረታው ነው አራት ይሄ ደግሞ እስቲ ዝም በል እስቲ አራት ቨርጅን ባንዳይክ ሁለት አግብቶ ነው የምንወጣው በሱ ነው እንትን ብለን የምንወጣው አረ ምንም ለውጥ የሌለው ከሰባተኛ ከስምንተኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን አረ ማረር ምን ተባብለን ነበር አንተ ምን ተባብለን ነበር ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባትሽ አስተከባርኩ ማን የሮጀርስ ጎል ደግሞ ይለያል ግን ዋናው ነጥብ ቪላን እናደንቃለን ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል እይታህ ልክ አይደለም ይሁን አምስተኛ ላይ ወረድክ ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይሄው ምን ውስጥ እንደገባ ይሄ መላጣ የሆነ አሰልጣኝ አይችልም ቡድኑ ግራ ይገባው ነው ይላችሁ ተከላካዩ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ ሶቦ ከሞከረው የመጀመሪያ ጨዋታ ላይ ያቺ ሙከራ ውጪ ማለት አንድ መሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው ይሄት አንተ ባካፕ ፕላን እንኳን ይዶም ይሰውዬ ጋክፖን ይዞ እዚህ ብቻ ይላፋል ጋክፖ በረኛ የተፈውን ኳስ ለመምጣት እንዲህ ሲላይታችሁታል ያሳፍራል በጣም የምሬን ነው ብላችሁ በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል ዛሬ ድንቅ ምሽት ነው ያመሹት ኡናይ ኤምሪና ልጆች ይመቻችሁ ግን እናንተ ታሳፍራላችሁ አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህማ ገባ ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥላል ነው ማለት ተረዳኝ አይደል አይ ወይኔ ሴት ፒስ ኤፍሲ አስበው አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣል ነው ማለት 2 ጎል ኮኛ 2 ጎል ስናገባ ቆን ማሸነፋችን ኦልሞስት ተረጋገጠ በጣም ከባሰ አቻል ነው ጣል ነው ማለት ነው ገባር 2 አገባ አይደለ በቃ 4 አይግባብን እኮ 4 አይግባብን ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባርለ ዶኩ ትዛላቸው አስቶን ቪላዎች የዛኔ 3-0 ሲቀርቅሩላችሁ ዶኩ ትዛላቸው ነው ማለት በዚህም በኩል መጊን አበጥብጠኝ አስለቀለትከን ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ ከዛ በኋላ ጭንቅላታቸው ደነገጠ ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ የሆነ ሰዓት እኮ ሙድ መያዝ ጀመሩ ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወን ያለው ተጫዋች ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል በሁለት ያንሳል በሁለት እጥፍ ያነሰ ሰው ነው በጣም የዘገመ ሰው ለምንድን ነው የምታስገቡት ከዚህ በኋላ ባላዩ ደስ ይለኛል ሊቨርፑሎች እንኳን የተሸነፋችሁ ገብታችኋል ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ ሚሊዮን እናያለን ሊቨርፑሎች አሁን ሴፍ አይደላችሁም የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ በርንማውዝ ይቻላል ገብቷል አይደለም አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው ግን ሊቨርፑሎች አችሉም ማን አረ ሰዎች እቺን ሼባ እናስመርምራት የማይገኝባት በሽታ የለም በየሄደችበት እየተጋደመች ጨብጭ ጭብጦ አላዛር አባላዛ ማይገኝ
7-2 እየጠበቅኩ ነኝ ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም ማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በአንድ ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ ምክንያቱም ለሁሉም ነው የምትሰጣ ሊቨርፑል ለሁሉም ነው የምትሰጣ አትከለክልም ቤታ አትከለክልም እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቂላ ሊቨርፑልን በልጦት ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት አይ ሼባ በቃ ቢቀርባችሁ ዘረት ቀጣይ ብትጫወቱ እግዚአብሔር ቀጣይ ብትጫወቱ ይሻላችኋል። ምንድነው? አረ በቃችሁ፣ በቃ ሊጉ በቃችሁ፣ ውጡ፣ በቃም በሉ በጌታ በኢየሱስ። እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ ኧረ አርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው ተጨንቆ እንዲጮት። በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል እንዴ? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎ የነበር ሁለተኛውን ያዩት ቴስታ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው በኢየሱስ። ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስማ እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ ዘቪሊያንስ ዘላዮንስ አስቶን ቪላዎች የአውሮፓ ሻምፒዮንስ ሊግ በቀጣይ ዓመት መሳተፋቸውን ያረጋገጡበትን ውጤት አስመዝግበዋል። በቪላ ፓርክ የተከናወነውን ጨዋታ ሊቨርፑልን ዳውን አድርጎ በማፈራረስ 4-2 ያሸነፉበትን ውጤት ማስመዝገብ ችለዋል። አስቶን ቪላዎች በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸው አልነበሩም፣ ኦናና፣ ካማራና የመሳሰሉት ተጫዋቾች ማለት ነው። ሆኖም ግን በቪክቶር ሌንድሮፍ የአማካይ መስመር እንዲጫወቱ ማድረግ ከተከላካይ ወይም ካለቦታው ወደ አማካይ መስመር በመሳብ ኡናይ ኤምሪ ይህንን ተጫዋች ፈርስት ሃፍ እንዲጫወት አድርገውታል። በዛ የመጀመሪያው አጋማሽ የመጨረሻ ደቂቃዎች ላይ በአስገራሚ ሁኔታ ሞርጋን ሮጀርስ ያስቆጠራ ጎል አስቶን ቪላዎች መሪ ማድረግ ችሎ ነበረ። ሊቨርፑል ሁለተኛው አጋማሽ ወደ ጨዋታው ለመመለስ ያደረጉት ጥረት ተሳክቶላቸው ቨርጂል ቫን ዳይክ የግንባር ኳስ አቻ መሆን የቻሉ ቢሆንም ከዛ በኋላ ግን አስቶን ቪላዎች ጎል አዝርበውባቸዋል። ኦሊ ዋትኪንስ የሶቦዛላይን ስህተት ተከትሎ አንሸራቶት መውደቁን ተከትሎ የጀራርድ ዳየት ስሊፕ ነው የሚመስለው የጀራርድ ዳየት መንሸራተትን የሚያስታውስ ነበረ። ኦሊ ዋትኪንስ ጓስና ምረውን ማገናኘት ቻለ። ከዛ በኋላ ደግሞ ሌላ ጎል ማስቆጠር ቻለ። እንደገና ደግሞ ማጊን ከሳጥን ውጭ በጣም የሚያምር አስደናቂ ጎል በማስቆጠር ግብ ጠባቂው ማማድ ዳሽቪሊን አንጠልጥሎ ያስቆጠረው ጎል በጣም ጎል ነበረ። ቫን ዳይክ የማስተዛዘኛ ጎል ማስቆጠር ቢችልም ነገር ግን በጨዋታው ምንም ነገር ማስመዝገብ አልቻሉም። ይህንን ተከትሎ አስቶን ቪላ 62 ነጥብ በመድረስ ቶፕ 5 ውስጥ ማጠናቀቁን ያረጋገጠ መሆኑን ተከትሎ በአውሮፓ ሻምፒዮንስ ሊግ በቀጣይ የውድድር ዓመት መሳተፉን አረጋግጧል። ሊቨርፑል አሁንም አደጋ ላይ ነው። በርማውዝ ቀጣይ 2 ተስተካካይ ጨዋታዎችን አሸንፎ ሊቨርፑል የመጨረሻ ጨዋታውን በብሬንፎርድ ከተሸነፈ 6ኛ ደረጃ ላይ ሊቀመጥ ይችላል። ከሻምፒዮንስ ሊግ ውድድር ውጭ ሊሆን ይችላል። አስቶን ቪላ ምናልባት ፍጻሜውን ካሸነፈለት 6ኛም ጨርሶ ሻምፒዮንስ ሊግ ሊገባ ይችላል። ስለዚህ ሊቨርፑሎች ችግር ውስጥ የገቡበትን ሂደት ወይም ደግሞ አስቸጋሪ ሁኔታ ውስጥ ያሉበትን ሁኔታ እየተመለከትን ነው የምንገኘው። አርነ ስሎት በጣም ደካማ አሰልጣኝ መሆናቸውን እየተመለከትን ነው። ሊቨርፑሎች በጣም በከፍተኛ ሁኔታ አርነ ስሎት ይሰናበቱ የሚል ጥያቄያቸውን እየጠየቁ ያሉ እየተመለከትናቸው ነው። ተገቢ ጥያቄ ይመስላል። እንደሚታወሰው አርነ ስሎት አሁንም በቀጣይ ዓመትም የሊቨርፑል አሰልጣኝ ይቀጥላለሁ ማለታቸው ይታወሳል። ተቃውሞ በርትቷል። ሊቨርፑል አመራሮች ሀሳብ ይቀይራሉ ከዚህ ጨዋታ በኋላ ወይስ በዚሁ ያስቀጥሯቸዋል የሚለው በጉት የሚጠበቅ ይሆናል። እንዴት ተመለከታችሁትን ጨዋታው? የጎል ፌስቲቫል የነበረበት ግማሽ ደርዘን ጎል የተቆጠረበት አስደናቂ ጨዋታ ነበረ። አስቶን ቪላ 4-2 ሊቨርፑልን በማሸነፍ የሻምፒዮንስ ሊግ ቦታውን አረጋግጧል። መልካም አዳር፣ መልካም ጊዜ ይመቻል። አይ ቅሌት፣ ትልቅ ሰው ሲቀል እንዴት ነው የሚያስጠላው! አቤት ቅሌታምነት! አቤት! እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት እኔ
እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ ቅሌታም ሽማግሌ ሂድ ወደዛ። አታፈጠብኝ ደግሞ ተኛ። በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮ ነው ያረጓችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ? አንተ ሲጀመር እኔ ሰውን ብቻ በርታሉ ሂድ። ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፌ አራለሁ። ሁለት በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን በአለጌ የሆነች እንደው ፈጣሪ ሆይ አማሞቴን አሳምርልኝ፣ አማሞቴን መጨረሻዬን አሳምርልኝ። እንደዚህ እንዳታረገኝ ነግሬሃለሁ። እንደዚህ እንዳታረገኝ ይኸውልህ ፈጣሪ ሆይ እንደዚህኛው ሼባ እንዳታረገኝ። እኔ ስም አልጠራው እንደሱ እንዳታረገኝ።